አዶለሰንስ ወላጆች በሙሉ ላዩት የሚገባው ቲቪ ሾው። ይሄ ቲቪ ሾው በ2025 ከወጡ የኔትፍሊክስ ቲቪ ሾዎች መሃል ሆኖ አንድ ስለ ጄሚ ስለሚባል የ13 ዓመት ልጅ ነው የሚነግረን። ይሄ ቲቪ ሾው በዚህ ዓመት ኔትፍሊክስ ከለቀቃቸው ቲቪ ሾዎች በዓለም ዙሪያ ከስኩዊድ ጌም ቀጥሎ በጣም የታየና በጣም መነጋገሪያ የሆነ ነው። ቲቪ ሾውን በእንግሊዝ ሀገር የተሰራ ከመሆኑ አንፃር የእንግሊዝ ጠቅላይ ሚኒስትሩ ድረስ የደረሰ ጠቅላይ ሚኒስትሩ እስኪያወሩበት በየትምህርት ቤቱ ሁሉም ልጅ ላየው ይገባል የተባለ ቲቪ ሾው ነው። በዚሁ ተቃራኒ ደግሞ የወንድ መብት ተቆራቃሪ ነው የሚሉ ሰዎችም ብዙ የተቹት እንደና አንድሪው ቴት አይነት ሰዎችም የተናገሩበት ነው። ለምን ይሄ ሁሉ መነጋገሪያ የሆነ የቲቪ ሾው ስለምንድን ነው የሚያወራው? ምንድነው ከቲቪ ሾውስ መማር ምንችለው? በተለይ እንደ አዶለሰንት እድሜ ላይ ላሉ ልጆች እኛ እንደ ወንድ ከዛ ደግሞ እንደ ወላጅስ ምንድነው ልናቀው የሚገባው የሚለውን ነገር በዚህ ቪዲዮ እናወራለን። ይሄ ቲቪ ሾው እንግዲህ 4 ኤፒሶዶች ብቻ ነው ያሉት። እያንዳንዱ አይ ቲንክ 50 ደቂቃ ምናምን አካባቢ ስለሆነ በ4 ሰዓት አካባቢ የምትጨርሱት አንድ ቁጭ ብላችሁ መጨረስ የምትችሉት ቲቪ ሾው ነው። ይሄን ቲቪ ሾው ለየት የሚያደርገው ከሌሎቹ ቲቪ ሾዎች ነን ስቶፕ ወይም ኮንቲኒየስ ሾት ነው። ያ ማለት ቤዚካሊ ካሜራው አንዴ ነው ሁሉን ነገር የሚቀርጸው፣ እንደ ቲያትር በሉት። በቃ እያንዳንዱ ኤፒሶድ እንደ አንድ ቲያትር ነው። ስለዚህ መቆራረጥ ምናምን የለውም። ካሜራው ትወናው የሚሰሩ ሰዎችን ነው የሚከተለው። ያ ደግሞ እንደ ትልቅ አቺቭመንት ነው። በተለይ ቲቪ ፊልም ላይ ውስን ነው እንጂ አንድ ሙሉ ኤፒሶድ በእንደዚህ አይነት መንገድ ወይም ቲያትር እንደሚቀረጸው አይቀረጽም። ምክንያቱም በካሜራ ሲቀረጽ ከባድ ነው። አሁን ለምሳሌ ቲያትር መድረክ ላይ ሰው ተሳሳተ ስለሆነ በጣም ሁሉም ሰው መስመሩን ማስታወስ ስላለበት፣ የፊልሙ ደግሞ የሚያስቸግረው ምንድነው ቀርጻችሁ መሀል ላይ የሆነ ሰው ቢሳሳት እንኳን ድጋሚ ያ ሁሉ ነገር መቀረጽ አለበት እና ቤዚካሊ እንደነው ይሄ የዳንስ ኮሪዮግራፊ የለም። አንዱ ስቴፑን ከተበላሸ ድጋሚ መስራት እንዳለባቸው ይሄም እንደዛው ነው። አክተሮቹ ብቻ ሳይሆን ላይናቸውን የሚያወሩትን ነገር ማወቅ ያለባቸው ካሜራውን የሚይዙ ሰዎች፣ ማይክሮፎን የሚይዙ ሰዎች፣ ላይቲንጉን የሚይዙ ሰዎች፣ ሁሉም ሰው ስራውን በቃ በመስመር ተከታትሎ እንደ ኮሪዮግራፊ እንዳለው ዳንስ ምንድነው ተናቦ መስራት ያለበት ስራ ስለሆነ በዛ አቺቭመንቱም በጣም ሊወራለት ችሏል እና ይሄም መስራት በጣም ከባድ ስለሆነ በተለይ ፊልሞች ላይ ማለት ነው። ስለዚህ ስለነዚህ ጉዳይ እናወራለን። በእያንዳንዱ ኤፒሶድ ምንድነው የሚፈጠረው፣ ምንድነው መውሰድ ያለብን ትምህርት የሚሉትን ነገሮች እናወራለን። አብራችሁን ቆዩ። እሺ ጋይስ ቴንክ ዩ። ይሄን ቪዲዮ ሰራለው ካልኩ ኦልሞስት 2 ወር ነው፣ ግን ያው ኦሪጂናል የሰራው ቪዲዮ ፋይሉን አጥቼው ነው። ስለዚህ ከአዲስ እንሰራዋለን። ሞር ኢንፎርሜሽን ሞር ኮምፓክት አድርገን አሪፍ አድርጌ ላቀርብላችሁ ተዘጋጅቻለሁ። እንግዲህ እያንዳንዱን ኤፒሶድ ብሬክዳውን እያደረግን እንሄዳለን። ኤፒሶድ 1 ምንድነው፣ ኤፒሶድ 2 ምንድነው፣ 3 4 ከእያንዳንዱ መውሰድ ያለብን ትምህርት፣ ቴክኒካል አቺቭመንቶችን መሀል ላይ ሊወራ የሚችለውን ነገር እናወራለን። ለኔ በጣም ፐርሰናል የሆነ ኤፒሶድ ደግሞ አለ። እሱም ለኔ ኤፒሶድ 4 ነው ፐርሰናሊ ማቀውም ህመም ስለሆነ፣ ስለዚህ እሱንም በደንብ እናወራለን። ኤፒሶድ 1 ስንጀምር እንግዲህ ኤፒሶድ 1 ጄሚ ሲታሰር ነው የምናየው። ለምንድን ነው የሚታሰረው? ምን አድርጎ ነው ይሄ ልጅ በምን ምክንያት ነው የሚለው ነገር ነው። እኛም መጀመሪያ ያው ትሬለሩን ታሪኩን ካላወቃችሁ እኔ አላወኩም ነበር ያን ጊዜ። ስለዚህ ኢንትሪጊንግ ነው ምንድነው ይሄ ነገር ምናምን ብለን እና ኤፒሶድ 1 ምናየው ቤዚካሊ ፕሮሲጀራል ነው። ይሄ ልጅ ትላልቅ ፖሊሶች የታጠቁ ፖሊሶች መጣው አንድ የ13 ዓመት ልጅን እንደዛ ሲይዙት ቤተሰቡም ሲደናገጡ ታያላችሁ። እና በጣም የሚያሳዝነው በቃ አባትየው ሲጀግር ታያላችሁ። ልጁ በቃ እንደ ትልቅ ሰው ፕሮሰስ ሲደረግ ሲመዘገብ ምናምን። ከዛ ነው ግን ምናቀው ፖሊሶቹ ለምን እዛ እንዳመጡት ምናቀውም ነገር ምንድነው ጄሚ የክላስ ጓደኛውን ኬቲን በመግደል እንደተጠረጠረ ነው። ይሄ ደግሞ በጣም ያስደነግጣል። ይሄ ጩጬ ልጅ እንዴት ነው እንደዛ አይነት ግድያ የሚፈጽመው ምናምን ነገር የሚለው። ከዛ አባትየውም ሊያምን አልቻለም። ልጁ መረኔ ያላረኩም ጭራሽ አላረኩም እያለ ስለሆነ እናንተም በቃ ታዝኑለታላችሁ። ከዛ ግን ፖሊሶቹ የሚያቀርቡት መረጃ በካሜራ የተደገፈና በሲሲቲቪ ወይም በሴኩሪቲ ካሜራ ተከታትሎ ልጅቷን 7 ጊዜ ወቅቶ እንደገደላት እናያለን እና በጣም ነው የሚያስደንግጠው። ከዚህ ቲቪ ሾው ጋር የተያያዘው አንዱ ችግር የተፈጠረውም ከዚህ ነው። ምክንያቱም ይሄ ቲቪ ሾው ስለ ወንጀሉ አይደለም። ይሄ ቲቪ ሾው ሊያስተምረን የሚፈልገው ይሄ ልጅ ወንጀል ፈጽሟል አልፈጸመም አይደል፣ በቃ ወንጀሉን ፈጽሟል። የመጀመሪያው ኤፒሶድ ላይ ካሜራ ማስረጃ አላቸው ፖሊሶቹ። እንዳጠፋ እመን ይሉታል። ልጁ ግን ለምን አልፈለገም። አባቱን ራሱ ምንም አላረኩም ይለዋል እና አባትየው ራሱ ግድያውን ሳይ በጣም ፊቱ ሲያዝን ታያላችሁ። በቃ ማመን አቅቶት ለምን ይሄ ልጁ ምንም አላረኩም እያለው ነው፣ ግን የተፈጠረው ማስረጃ ፊት ለፊት ያለ ነገር ነውና ይሄ ኤፒሶድ አንዱ ሰዎች ያልተረዱት ይሄንን ነው። በቃ ስለ ወንጀል ማጣራት አይደለም። ይሄ ልጅ የ13 ዓመት ልጅ እንዲህ አይነት ከባድ ወንጀል እንዲሰራ የገፋፋው ነገር ምንድነው? በምን ምክንያት ነው? ለምንድነው እንዲሆነው የሚለውን እንድናቅ
እንድንወያይበት ነውና አይ ቲንክ አንዱ ችግር የተፈጠረው እዚህ ጋር ነው። ምክንያቱም ይሄን ቲቪ ሾው ሰዎች ወንጀሉ ላይ ይጣመዱና ቲቪ ሾው ላይ ያነሳ የፈለገውን ቶፒክ ይረሱታል። ምን አይነት አዋዋል ነው የሚኖሩት ልጆቻችን፣ ምን አይነት ኢንቫይሮንመንት ነው ያላቸው የሚለውን እንድናይ ለማሳየት የፈለገ ቲቪ ሾው ነው። ይሄንንም ከኤፒሶድ 2 በኋላ ባሉት በደንብ የምናያቸው ነገሮች ናቸው። ለእንግሊዝ ደግሞ ይሄ ነገር ሴንሲቲቭ ኢሹ ነው። ምክንያቱም እንግሊዝ ሀገር እንደዚህ አይነት ጩጬ ልጆች የ5 ዓመት የ6 ዓመት ልጆች እንደዚህ በስለት የተገደሉ አሉ እና እንዲህ አይነት የስለት ግድያዎችና ወንጀሎች በጣም በስተዋል እዛ ሀገር። ለዛም ነው ይሄ ፊልም ሴንሲቲቭ የሆነው ማለት ነው። እንግዲህ ኤፒሶድ 1 ወንጀሉ ከተፈጸመ በነጋታው ነው። ስለዚህ ኤፒሶድ 2 ደግሞ ወንጀሉ ከተፈጸመ ከ3 ቀን በኋላ ነው። እዚህ ላይ ደግሞ የምንከተላቸው ጄሚን የሚመረምሩትን መርማሪ ፖሊሶቹን ነው። እነዚህ መርማሪ ፖሊሶች ጄሚ ወንጀሉ መፈጸሙን በደንብ ለፍርድ ቤት ሲቀርብ በደንብ ማስረጃ እንዲኖራቸው እሷን የገደለበትን ስለት ፍለጋ ነው እዛ ትምህርት ቤት የመጡት፣ የተማረበት ትምህርት ቤት። በልጆች እድገት ላይ አንድ ትልቅ ቦታ ካላቸው ቦታዎች አንዱ ምንድነው? ትምህርት ቤታቸው፣ አዋዋላቸው ነው እና የጄሚ ትምህርት ቤት ደግሞ የምናየው ነገር እሱ ነው። በጣም ተማሪዎቹ በጣም ይሰዳደባሉ፣ አፋቸው ልቅ ነው፣ ቡሊንግ አለ፣ እርስ በርስ መማታት፣ መሰዳደብ አለ። ከዛ ደግሞ አስተማሪዎች ቪዲዮ ብቻ ከፍተው ወይ ደግሞ በጣም እየተቆጣቸው ነው የምናየውና ብዙ ፋክተሮችን በአንድ ያሳየናል ይሄ ኤፒሶድ። አንዱ ሌላ የምናየው ነገር ምንድነው? የፖሊስ ኦፊሰሩ ልጅ፣ የመርማሪ ፖሊሱ ልጅ እዛ እንደሚማር ነውና የመርማሪ ፖሊሱ ልጅ ደግሞ ትምህርት ቤት ውስጥ ቡሊ ይደረጋል። አንዱ ልጅ እንደው መጥቶ ብር ስጠኝ፣ በቃ ዝም ብለህ ስጠኝ ምናምን ይለዋልና አስተማሪዎቹ ተወስቲ ዛሬ እንኳን ምናምን ይባባላሉ። ያ ማለት ብዙ ጊዜ የሚፈጠር ነገር እንደሆነ ታያላችሁና መጀመሪያው ኤፒሶድ 1 ላይ ካስታወሳችሁ ለፖሊሱ አባቱ ሜሴጅ ልኮለት ነበር፣ አባዬ ዛሬ ትምህርት ቤት መሄድ አልፈልግም አይነት ነገርና ብዙ ጊዜ ትምህርት ቤት መሄድ እንደማይፈልግ እንደሚናገር ፖሊሱ መርማሪ ተናግሮ ነበር። ከልጁ የምንረዳው ግን ቡሊ ስለሚደረግ ነው ለካስ መሄድ አልፈልግም እያለ ያለው እና ፖሊሶቹ ዞሮን በሚያዩ ሰዓት የወንጀል ፈጻሚ የጄሚ ጓደኞችን ያገኟቸዋል ስለቱን ማን እንደተሰጣው ለመጠየቅ ምናምን እና ተማሪዎቹ ነገሩን ሲሪየስሊ ያዩትም። የሚገርመው ደግሞ ሁሉም መረጃ አላቸው። በዚህ ሶሻል ሚዲያ ኤጅ የምትደብቋቸው ነገር የለምና በየቦታው ሄደው ሲጠይቁ ሁላችንም ቪዲዮውን አይተናል፣ ማን እንደፈጸመ እኮ እናውቃለን ወንጀሉን ምናምን ይላል። የፖሊስ መርማሪውም ልጅ እንደዛ ብሎታልና በጣም የሚያሳዝነው ምንድነው ግድያ ወንጀልን የሚያክል ሲሪየስ ነገር ተፈጥሮ ልጆቹ ግን ያው እድሜያቸው ነው፣ አዶለሰንስ ነው፣ ይሄ ስለማደግ ነው ቲቪ ሾውም። ስለዚህ እድሜያቸው ምንድነው እንደዚህ አይነት ሲሪየስን ነገር በደንብ አንደርስታንድ አያደርጉትም። መሀል ላይ ይቀልዳሉ ወይ ደግሞ የጥፋቱን ግዝፈት በደንብ አምሯቸው አልተረዳም እና ፖሊሱ እንደውም እዛ ሲመጡ አሰምሽናቸው ምንድነው ኬቲ እና ጄሚ ጓደኛ እንደሆኑ እንደሚተዋወቁ ኢንስታግራም ላይ ኮመንት እንደሚደራረጉ ነበር። ግን ደግሞ የፖሊስ መርማሪው ልጅ ሲያስረዳው የምንረዳው ነገር ምንድነው አረ ጓደኛ አይደሉም፣ ኬቲ እኮ እየሰደበችው ነው ጄሚን ኮመንት ገብታ። ኢሞጂዎቹ የምታስቀምጣቸው ኢሞጂዎች ስድብ ናቸው፣ የፍቅር ነገሮች አይደሉም። 100% የሚለው ስድብ ነው፣ ቦምብ ምስል ያለው ነገር ስድብ ነው ይለዋል። እና አሁን ነው የምንረዳው በዚህ ኤፒሶድ ምን ያህል የጄኔሬሽኑና የፖሊስ መርማሪዎቹም ሆነ የትላልቅ ሰዎች ዓለም የተለያየ እንደሆነ ማለት ነው። እና የምንረዳው ነገር ምንድነው እነዚህ ኢሞጂዎች ኢሞጂነታቸው ባለፈ በጣም ብዙ ትርጉም እንዳላቸው። አሁን ፖሊስ ኦፊሰሩ እኔ ለእናት የልብ ቅርጽ ቀዩን ነበር ምልከው ለካስ እንዲ ትርጉም አለው ይለዋል ልጁን። ምክንያቱም ኢንስታግራሙን ኮመንት ነበር ልጁ ያለውና ኮመንቱን ካየህ እኮ እየሰደበችው ነው። 100% ማለት የኢንሴሎች አስተሳሰብ ነው። የኢንሴሎች አስተሳሰብ ከመንገሬ በፊት ኢንሴሎች ምንድናቸው የሚለውን መረዳት ያስፈልጋል። ምክንያቱም አንዱ ሚስ አንደርስታንዲንግ የሚመጣው እዚህ ጋር ነው። ኢንሴሎች ማለት ምንድነው? ሲጀመር ኢንሴሎች ስድብ ነው እንጂ ግሩፕ አይደሉም። እነዚህ ምንድናቸው? 100% ካለው ፖፑሌሽን 80% ሴቶች አትራክትድ የሚሆኑት 20% ለሆኑ ወንዶች ናቸው። ስለዚህ ሌላው 80% ቀሪ ወንድ ተስፋ የለውም። ጌሙ በቃ ሪግድ የሆነ ነው። ወይ ብር ነው የሚፈልጉት ሴቶች ወይ መልክ ነው የሚፈልጉት። እኛ ያንን ስታንዳርድ ስለማናሟላ ተስፋ የለንም፣ ስለዚህ መሞከርም አያስፈልገንም ይቅርብን ብለው ተስፋ የቆረጡ ወንዶች ወይም እንዲህ አይነት አስተሳሰብ ያላቸው ወንዶች ኢንቮለንተሪሊ ሴሊቤት ሆንኩ ወይም ያለ ፍቃዴ ድንግል ሆንኩ አይነት ነገር ወይም ሴክስ አማራጭ የለኝም አይነት ነገር
ሚሉ ወንዶች ናቸውና ሰዎች እንደ ስድብ ነው የሚጠቀሙት። ፌሚኒስቶችም ሆነ እንደና አንድሪው ቴት አይነት ሰዎች እንደ አይነት ሰዎችን አይወዱም። ኢንሴል እያሉ እንደ ስድብ ነው የሚጠቀሙት። እነዚህ ልጆች ራሳቸውን ኢንሴል አይሉ፣ ግን ሞር እነሱን ለማሸማቀቅ የሚደረግ ነገር ነው። ኬቲም እንደዛ እያደረገች ነው። አንተ እንዲህ አይነት ሰው ነው፣ በቃ አንተ መቼም ሴት አታገኝም፣ በቃ ድንግል ሆነ ነው የምትሞተው ምናምን እያለችው እንደሆነ ይነግረዋል ለአባቱ ልጁና በዚህ ሰዓት አባቴ እንዴ ገና በዚህ እድሜያችሁ የምን ድንግል መሆን ለወደፊት ሴክስ አታደርግም ምናምን እንዴት ነው የምታወሩት እንዳይን ነገር ሲል ልጁ እኔ ያልኩ አይደለም የሚሰዳደቡት የሚባባሉትን እኮ ነው እየነገርኩ ያለሁት ይለዋል። እና ሌላኛው ሬድ ፒል ብሉ ፒል ነው። ሬድ ፒል በጣም ከማሰብ የተነሳ በቃ ልትፈነዳ ነው አይነት ነገር ነው። ያ ማለት ደግሞ ከሜትሪክስ ነው የወሰዱት። የሚገርማችሁ ከሜትሪክስ እንደተወሰደም አያውቁም። ለምን ያው እድሜያቸው ትንሽ ነው። ሁለተኛ አስተማሪው ፖሊስ መርማሪው ራሱ ምን የሜትሪክስ ነገር ነው እንደምታወራው ሲለው ልጁ የምን ሜትሪክስ ነው የምታወራው ይላልና ከየት እንደመጣ እንኳን አያውቁትም ያን ነገር። ብቻ ምንድነው አሁን እንደና አንድሪው ቴት አይነት ሰዎች ሬድ ፒል የሚባሉ አሉ። ይሄ ማኖስፌር በሚባል ዓለም ማኖስፌር ማለት ይሄ ለወንድ ተቆርቋሪ ነን የሚሉት ስለ ወንድና የሚያወሩ ዓለም ውስጥ ያሉ ሰዎች ያ ዓለም ማኖስፌር ይባላል። የሴቶቹ ፌሚኒስት እንደሚባሉት ማለት ነውና ማኖስፌር ውስጥ ያሉ ወንዶች ሬድ ፒል ይወሰዱ ይባላሉ። የሬድ ፒል ሙቭመንት ይሄ ምንድነው ሜትሪክስ ላይ እንደምናየው ብሉ ፒል በቃ ዓለም ላይ ያለውን ውሸት አምኖ ተቀብሎ እየተዋሹ መኖር ወይም ሬድ ፒል ወስዶ ደግሞ እውነታን ተቀብያለሁ አይቻለሁ ስለዚህ ሪጀክት አደርጋለሁ እንደማለት ነውና አሁን ኬቲ ምን እያለችው ነው ጄሚን እንደዚህ አይነት አሳሰብ ኖሮክ በቃ አንተ ከሰው የተለየክ ነህ የወጣህ ነህ አጉል አወቃወቁ ምትልና አይነት ነገር ነው መስደቢያ ነውና ቤዚካሊ እነዚህ አይነት አሳሰብ ያላቸው እንደና አንድሪው ቴት አይነት ሰዎች አንድሪው ቴት ካያችሁት ብዙ ጊዜ ስለ ሜትሪክስ ያወራል ሜትሪክሱ እንዲያረጋል ማለት ሲስተም አለ ኢን ፕሌስ ሰዎች ባሪያ እንዲሆኑ ሰዎች የሰው እጅ ጠባቂ ሆነው አምሯቸው እንዳያሰፉ ዓለም የተሰራችበትን እውነታ እንዳያዩ የሚያረጉ ሲስተሞች አሉ ያ ነገር እውነት ነው ግን እንደ ስድብ ደግሞ ስትጠቀሙት ምንድነው እንደዛ ከማሰብ የተነሳ ምንም ተስፋ የለህም እንደማለትም ነውና ኬቲ እንደዛ ያለች ቡሊ ያረጋችሁ እንደሆነ እንረዳልና ፖሊሶቹ እንደውም ተሳስተናል ይላል መርማሪ ፖሊሱ ለካስኛ የጥሩ ሜሴጅ ነው መሰለን እየሰደበችው ነው ኬቲ ጄሚን እና ቡሊ ያረጋችሁ ነው እና ኢንሴል እያለችው ነው ሲላት ኢንሴል ምንድነው ምስል ፖሊስ ሴታ መርማሪዋ is the whole Andrew Tate shite ትላለችና አሁን ይሄ ነው ችግሩ የሚፈጠረው ትልቆቹ ችግሩ የሚረዱበት መንገድና ልጆቹ ችግሩ የሚረዱበት መንገድ የተለያየ ነው አንድሪው ቴት እና ኢንሴል አንድ አይደለም ሲጀመር አይስማሙም እንደውም ኢንሴል የሚባሉት ሰዎች አንድሪው ቴትን አይወዱትም ምክንያቱም አንድሪው ቴት ለወንዶች የሚመክረው ከቢዝነስ በላይ ምንድነው ማቴሪያሊስቲክ ህልሞችን ነው የሚሰጠው ማቴሪያሊስቲክ ግቦችን ነው ለወንዶች የሚሰጠው ችግሩ ደግሞ እዚህ ጋር ነው የሚፈጠረው አይ ቲንክ ብዙ ሰው ሴቶችም ሆነ ፌሚኒስቶ ማይረዳው ነገር እዚህ ጋር ምንድነው ለወንድ የሚናገር ሰው ስለሌለ ነው እንደና አንድሪው ቴት ሰዎች የሚመጡት ቫካንሲ ስላገኙ ለወንዶች የሚቆረቆ ወይም ለወንዶች ይሄ ነው ሚል ነገር የሚናገር ሶሳይቲ አያገኙም አሁን ለምሳሌ ሴቶች የሴቶች መብት ሴቶች ሚኒስቴርም አለ ለሴቶች እንደተባለ ብዙ ነገር አለ ሪሶርስ በጣም አቬሌብል ነው ለሴቶች የወንዶች ሪሶርስ ብዙ የለም ለወንዶች ብቻኛ ያላቸው ሪሶርስ ታዲያ እነማን ይሆናሉ ይሄ ቫካንሲ ሲፈጠር እንደና አንድሪው ቴት አይነት ሰዎች ይመጣሉ የወንዶችን ብሶት የሚያወሩ እንዲህ ሆነ እኮ ወንድ ስትሆን እንዲህ ነው ችግር ምናምን ይባልና ራዲካላይዝ ያደርጋሉ አሁን ኬቲ እንደሰደበችው አይነት ይሄ ሴቶችን እንደሆነ ነገር የሚያዩ ወንዶች እንዲፈጠሩ ይረዳሉና ያ ደግሞ ማህበረሰብ ላይም ጫና ነው የሚሆነው ስለ አንድሪው ቴት አንዱ ምናግራችሁ ነገር ምንድነው አንድሪው ቴት አሁን ለምሳሌ እኛ ሀገር ፖለቲካ አይታችኋል ፖለቲከኞች የዘር ቁስል የመዘዙ ምናምን እንደሚባሉት እንደዛ ነው አንድሪው ቴት የወንድ ቁስልን በመምዘዝ ስቲል ታዋቂ መሆን የሚፈልግ ነው ለምን በምድር ላይ ጎልዲገር ሴቶች አሉ ጎልዲገር ወንድም አለ የሰው ጥሩ ሁሉም ጥሩና መጥፎ ወንድም ሴት ውስጥም አለ ችግሩ ምንድነው ባላንስ የምናረግበት መንገድ ራሳችንን የምናቀበት መንገድ ነው እና ስለ እንደዚህ አይነት ስለ ኢንሴል ስታፍ ይሄ ነገር እነዚህ አይነት አስተሳሰቦች ከየት ነው የመጡት ምንድነው ምክንያቱም ሚሊዮን ነገር ለማወቅ ከፈለጋችሁ የዚህን ሰው የኢንተርቪዎች ብታዩ ታሪፍ ነው በዚህ ጉዳይ ሪሰርች የሰራ በደንብ ችግሩ የሚያክሰው ነውና አንዱ ቲቪ ሾው ሰዎችን እንዲያከራክር እንደና አንድሪው ቴት አይነት ሰዎች እንዲተቹት የሚያደርገው ምንድነው ይሄ ሰውዬው የሚናገረው ኢንሴል የሚባሉት ልጆች ወይም ወንዶች አብዛኞቹ ቫዮለንት አይደሉም እንደውም በሰዎች የሚሰደቡ ናቸው ያው ኬቲ ጄሚን እንዳረገችው ማለት ነው በሰዎች የሚሰደቡ ናቸውና ምንድነው እንትናቸው ምንድነው በቃ አብዛኞቹ ቤት ውስጥ መቀመጥ በቃ ሶሻላይዝ አለማድረግ ነው ችግራቸው ይሄ ቲቪ ሾው አንዱ በፖለቲካ ምን ውስጥ እንዲያከራክር ያደረገው እንግሊዝ ሀገር ሜንሊ ናይፍ ክራይም ያለው
ብላክ ሰዎች ኢሚግራንቶች አካባቢ ነው። ያ ደግሞ ብላኮቹ ለምሳሌ በድሪል ሚውዚክ በጣም ቫዮለንት የሆነ ሙዚቃ ነው። ለሰዎች ወንዶች እርስ በርስ ጀግና ለመባል አንዱን በመግደል በቢላ ምናምን እንደውም የቢላ ህግ ራሱ እንግሊዝ ወጥቷል መያዝ ማይቻሉ ስለቶች ተብሎ። ለምን እንደ አሜሪካ ቢሆን በሽጉጥ ይጨራረሱ ነበር። እንግሊዝ ሀገር ሽጉጥ በደንብ ስለማይፈቀድ ነው ወደ ቢላ የሄዱትና እነዚህ ተቃዋሚዎች የሚናገሩት ምንድነው ለምን አክተሩን ጥቁር አላረጉትም? ጥቁር ነው መሆን ያለበት አኩሬት መሆን ከፈለጉ። ያ ደግሞ ከፖይንቱ ያለፈ ነው። ጥቁርም ሆነ ነጭም ሆነ ዋናው ፖይንቱ ወንዶች እንደ አይነት ነገር ውስጥ እንዳይገቡ ምን ማድረግ አለብን? እንደ ትምህርት ቤት ምን እየተፈጠረ ነው? ይሄ ቲቪ ሾው አሁን አንዱ ኤፒሶድ የሚያሳየን ትምህርት ቤት ላይ ያለውን ኢፌክት ነውና አንዷን ፖሊስ መርማሪዋ የምትለው ምንድነው ይሄ ትምህርት ቤቱን ካየው በቃ እንደ እስር ቤት እኮ ነው ይመስለው። በቃ ሁሉም ቦታ እንትን ነገር ነው ትኩረት የሚሰጣቸው ሰው የለም ትላለች። ካያችሁም ደግሞ ዙሪያውን አሁን ለምሳሌ ኤፒሶድ 1 ካስታውሳችሁ ጄሚ ዩር ፌቨሪት ሳብጀክት ክላስ ምንድነው ሲለው ጠበቃው ሂስትሪ ነበር ያለው እና ሂስትሪ ክላሱን ግን ትምህርት ቤት መተን ስናይ አስተማሪው አርፍዶ የሚመጣ ኬርለስ የሆነ ቪዲዮ የሚከፍትላቸው ምናምን። እንደውም ዳይሬክተሯ መታ ፖሊሶቹን ስታስተዋውቃቸው ምንድነው አስተማሪው አርፍዶ ሲመጣ ታይ እንዳትቆጩ እንጂ ምናምን ተከራክረንልሃል ጋሼ ሲያታስብ ምናምን ይሉታል። ለምን ብዙ ስለማይጫናቸው አስተማሪው በቃ ለነሱ ቤስት ክላስ እሱ ነው። ለምን እንደፈለጉ እያወሩ ቪዲዮ ከፍቶላቸው የፈለጉትን እያዩ ስለሚቆዩ ማለት። ያን አስተማሪ ደግሞ ፖሊስ መርማሪው ሲጠይቀው ደግሞ እኔ ምን ላድርግ ሲጀመር አላቃቸውም ጄሚን ራሱ ታውቀዋለህ ሲለው እኔ አላቀውም ምን ብዬ ልንገር ስለ ልጆቹ አስቸጋሪ እኮ ናቸው ከባድ ናቸው ይላል። እና ይሄንንም በሌሎች አስተማሪዎች ታያላችሁ። ምክንያቱም ይሄ ወንጀል በመፈጠሩ ምክንያት አስተማሪዎቹን አንዴ ልጆቹን ማዋራት አለባችሁ፣ አንዴ ሰልፍ ማሳያዝ አለባችሁ። ብዙ ሪስፖንሲቢሊቲ ይሰጣችኋል። ለምን የሰው ጥረት በቂ አጋዥ ኃይል እና ያለሙያቸው አስተማሪዎቹን ጫና እንዲበዛባቸው አንዱ ችግርም ይሄ ቲቪ ሾው ላይ ሳይፈልገው እሱ ነው። አስተማሪዎቹ በደንብ ትኩረት ለልጆቹ ሰጥተው እንዳይሰሩ በቂ ሪሶርስ እና በቂ የኃላፊነት ክፍፍል ስለማይደረግላቸው አንዱ አስተማሪ ይናገራል እዚህ ቪዲዮ ላይ አንዴ ዘበኛ ይሆኑታል፣ አንዴ ሰልፍ አስይዝ ይሉታል፣ አንዴ ደግሞ ልጆቹን አማክር ይሉታል። በአንዴ 2-3 ከሚያስተምሩት ትምህርት ሌላ ጫና ልጆቹ ላይ ሌላ ስራ አስተማሪዎቹ ላይ ጨምሮ ልጆቹን እንዲንከባከቡ ግዴታ ያደርጉባቸዋልና ያም ነገር ፋክተር እንደሆነ ሊያሳየን ይፈልጋል ይሄ ቲቪ ሾው። እና ፖሊስ መርማሪዋም ስለ ራሷ ኤክስፒሪየንስ ስትናገር ምንድነው የምትለው? አይ መወደውን ነገር የምትቀበልልኝ የምታበረታታኝ መሳል ምናምን ሰወድ የምታበረታታኝ አስተማሪ ነበረችና በዛ እድሜ ልጆች የሚፈልጉትም እሱ ነው። በቃ የሚቀበላቸውን አስተማሪ ኢንተረስታቸውን እያየ የሚያበረታታቸውን አስተማሪ ነውና ይሄ ትምህርት ቤትም ዙሪያውን የምናየው እሱ ነው። ልጆቹ የመንግስትም ትምህርት ቤት ነው። ብዙ ቪዲዮዎች እንዳየሁትም ከሆነ ኮመን አይነት እንግሊዝ ሀገር ያለ የመንግስትም ሴት አይነት ያለ ሲቹዌሽን ነውና ያ ነገር በደንብ እንደሌላቸው እነዚህ ልጆች ማየት እንችላለን። ሌላኛው እዚህ ላይ የምናየው የጄሚ ጓደኞች ታሚ እና ራያንን ነውና የታሚ ቤተሰቦች እንዴት ፖሊስ ቤታችን መጥቶ ምርመራ አረገ ብለው እሱን እንደተጫኑት ታያላችሁ። የራያን ቤተሰቦች ግን ብዙም አልተጫኑትም እና የኬቲ ጓደኛ በቦክስ መታው ፖሊሱን ሲያዋራው የምታዩት በቃ እነዚህ ልጆች ታዋቂ መሆን በሴቶች መወደድ ምናምን በጣም እንትኑ ነውና ራያን ይጠይቀዋል ፖሊሱን አንተ እዚህ ትምህርት ቤት ያለ ድሮ ታዋቂ ነበርክ ሲባል ሰምቻለሁ ምናምን ሴቶች ይወዱ ነበራ ምናምን ይለዋል። ከዛ ፖሊሱም ሊያስረዳው ይሞክራል። አዎ ትንሽ ራሴን ሳስተካክል ምናምን ይለዋልና አንዱ ችግሩ እሱ ነው። በዚህ በተለይ በሶሻል ሚዲያ ኤጅ ምንድነው ልጆች በጣም ቫሊዴሽን ከመፈለጋቸው የተነሳ አፒራንሳቸው ምናቸው ራሳቸው መቀበል እንዳይችሉ ያደርጋል። እና ፖሊሶቹ ምርመራቸውን ሲቀጥሉ ራያንን ድጋሚ ሊያናግሩት ይፈልጋሉና በዚህም ሰዓት ራያን አምልጦ ይሮጣልና በጣም ኢንተረስቲንግ ሻት ነው። በመስኮት ውስጥ ካሜራው አብሮ ሲከተለው እናያለን እና ዋን ቴክ ከሆነ እንዴት ካሜራው በዛ ጋር ሄደ ልትሉ ትችላላችሁ። ግን ካሜራው ያለፈበት መስታወት ዲጂታሊ አዳርገውት ነው። ስለዚህ ካሜራውን በመስኮት ተቀባብለው ነው ልጁን የተከተሉትና ፖሊሱ ሲያራውጠው ያው መጨረሻ ላይ ከሮጥኩ ብዙ ጊዜ ሆነ ምናምን ይላል ፖሊሱ። ግን የዓለም በጣም ፍጥነታቸው በጣም ያስቃል። ብቻ በጣም ፍጥነቱ ዝቅተኛ የሆነ ሌባና ፖሊስ ጨዋታ ነው ይመስለውና አይ ቲንክ ካሜራውም ስላለ የአያም ሲቹዌሽን ይመስለኛል እንደዛ ያደረገው። ብቻ ፖሊሱ መጨረሻ ላይ ይዞት የምናውቀው ነገር ምንድነው ስለቱን ራያ
ብራያን ለጄሚ እንደሰጠው ነው እና እንዲያስፈራራበት ነው የሰጠውት እኮ ለሌላ አይደለም ይለዋል። ግን ያው በወንጀል ተባባሪነት እሱም እንዲታሰር ይወሰዳል እና በዚህ መሃል ነው ፖሊሱ ሪላይዝ የሚያደርገው ልጄ የሚኖርበት ትምህርት ቤት ለካስ እንዲህ ነው ብሎ። ምክንያቱም ካያችሁ ራሱ ፖሊሱ ቆሞ እንኳን የሱን ልጅ አንዱ ፒግ ድምጽ የአሳማ ድምጽ እያወጣ ሙድ ሲይዝበት ነበር። ያው ፖሊሶች ፒግ ስለሚሏቸው ብዙ ጊዜ እና ልጁ እንኳን እንደዛ ቡሊ እየተደረገ እንደሆነ ምን ያህል የልጁ ኢንቫይሮንመንት ከባድ እንደሆነ ፖሊሱ ይረዳል። እንደ አባትነቱም ከልጄ ጋር በጣም ጊዜ ማሳለፍ አለብኝ የሚለውን ነገር ያውቃል ለራሱ ማለት ነው እና የሚያደርገውም እሱ ነው። ፖሊስ ጣቢያ ከመሄድ ይልቅ ስራውን ከማስቀደም ይልቅ ለያችኛውን ፖሊስ እንድትሰራ አድርጎ እሱ አይ ቆይ ከልጄ ጋር ላሳልፍ ብሎ ልጁና ለምን ምግብ አብረን አንበላም ብሎ አብሮት ይሄዳል እና አንዱ ኤፒሶድ የሚነግረን እሱ ነው። ልጆቻችን ትምህርት ቤት ምን እንደሚያሳልፉ ምን እንደሆነ ላይፋቸው በደንብ ለመረዳት መሞከር አለብን፣ መጠየቅ አለብን፣ ማየት አለብን። መጫን ኦር ለምን እንዲ ምናምን ሳይሆን ኤክስፒሪየንሳቸው ምን እንደሆኑ እንዲያወሩ ማለት ነው። ወይ ደግሞ እኛ እየተረዳን ለመምጣት እነሱ ኤክስፒሪየንሳቸውን እንዲያወሩ መፍቀድ ማለት ነው። ፖሊሱም ያን ለማድረግ ዝግጁ እንደሆነና ከልጁ ጋር አብሮ ሲሄድ እናያለን። ኤፒሶድ 3ም እዚህ ጋር ያበቃል። እዚህ ጋር ኢንተረስቲንግ ሻቱ ምንድነው? ካሜራው ወደ ላይ ተነስቶ ቀጥታ ደግሞ የጄሚ አባት ጋር እንሄዳለን። የጄሚ አባት ልጅቷ የተገደለችበት ቦታ ሄዶ አበባውን ሲያስቀምጥ ማለት ነው እና ይሄንንም ሻት የሰሩት ቤዚካሊ ካሜራውን ድሮን ላይ ሰኩትና በድሮን ነው የሄደው እና እንዳልኳችሁ መንገድ ላይ የሄዱ እንኳን ይሄ ሻት ቢበላሽ ድጋሚ እስካሁን ያያችሁት ኤፒሶድ ከአዲስ መቀረጽ አለበት እና እንደውም ፖሊሱ ልክ ልጁን ሲይዘው የሚናገረው አክተሩ ላይን ጠፍቶበት ወይም ዳያሎግ ጠፍቶበት ከአዲስ ቀርጸዋል እና ኔትፍሊክስ ዌብሳይት ላይ አለ። ብቻ ስንቴ እንደተቀረጸ እያንዳንዱ ኤፒሶድ ማየት ትችላላችሁ። ኤኒዌይስ ቴክኒካል አቺቭመንቱም እዚህ ኤፒሶድ አንዱ የምናየው ነገር ነው። ኤፒሶድ 3 ላይ እንደርሳለን። ይሄ ደግሞ ወንጀሉ ከተፈጸመ ከ7 ወር በኋላ የሚፈጠረውን ነው የሚያሳየን። በዚህ ኤፒሶድ የምናየው ጄሚን ልትመዝን የአእምሮ ብቃቱን ጤንነቱን ምናምን አሰስ ልታረግ የተመደበችው ሳይኮሎጂስት መታ ስትመዝነው ነው። ይሄ 5ኛ ጉብኝቷ እንደሆነ ብዙ ነገሮች የምንረዳበት ነው። ይሄ ኤፒሶድ ከሌሎች ኤፒሶዶች ብዙ አድናቆትን ያገኘ ብዙ መነጋገሪያ የሆነ ነበር። ምክንያቱም አንድ የአክተሮቹ አክቲንግ አቢሊቲ፣ ሁለት ደግሞ ከፊልሙ ከሌሎቹ ኤፒሶዶች የፊልሙ የግድያው ምክንያት በቃ ባለ ጉዳዩ ጄሚ በደንብ ሲያወራም ውስጡን ሲናገር የምናይበት ይሄ ኤፒሶድ ስለሆነ ማለት ነው። እንግዲህ በዚህ ኤፒሶድ ብሪያን እቺ ሳይኮሎጂስቷ የመጣችው በእንግሊዝ ሀገር ምን አይነት ህግ አለ? በተለይ እድሜያቸው እንዲ ትንሽ የሆኑ ልጆች ሲሪየስ ጥፋት ሲያጠፉ ፍርድ ቤት ከመቅረባቸው ወንጀላቸው እንትን ከመባሉ በፊት ማቆያ ቦታ ቆይተው ከዛ ወንጀላቸው መረዳታቸውን ፍርድ ቤት ቆመው ስለሚወራው ነገር ስላለው ጉዳይ ያላቸው አንደርስታንዲንግ ተመዝኖ የአእምሮ ጤንነታቸው ተመዝኖ ነው ፍርድ ቤት የሚቀርቡት ማለት ነው። እና በዛ ሰዓት ብዙ ጋፕ አለ። ለዛ ነው ጥፋቱን እንዳጠፋ ቢታወቅም በቂ ማስረጃ ቢኖርም እንደዚህ ቆይቶ ምናየው ማለት ነው። እና በዚህም ኤፒሶድ እንግዲህ ሳይኮሎጂስቷ ብዙ የምታረጋቸው ነገሮች አሉ። በሌሎች ሳይኮሎጂስቶች አናላይዝ ባረጉት ያየሁት ኢንተረስቲንግ ነገሮች አሉ። ምንረዳው ግን ዋና ነገሮች ልንገራችሁ። በዚህ ኤፒሶድ ምንረዳው ጄሚና ጓደኞቹ ቡሊ ይደረጉ ነበር፣ በጣም ይሰደቡ ነበር። ከመሰደባቸው የተነሳ ፊዚካሊ ራሱ እስኪመቱ ድረስ ማለት ነው። እና ጄሚ ራሱን የሚያይበት መንገድ እኔ አስጠሊነኝ ብሎ እንደሚያስብ ሰው ይፈልገኛል ብሎ እንደማያምን እና ያ ጫና እንዳለበት ቤተሰቡ ስላለው ጉዳይም በደንብ ያወራል። ያው ከዋናው ጉዳይ ስንነሳ አንዱ በዚህ ኤፒሶድ ጄሚ የሚያወራው ከኬቲ ጋር ይሄ ጉዳይ ውስጥ እንዴት እንደገባ ነው። ምንረዳው ነገር ጄሚና ኬቲ ጭራሽ እንደማይተዋወቁ ነበር። ኢንስታግራም ላይ ምናምን ያለው ኮሜንት ከየት እንደመጣ ሳይኮሎጂስቷ ስታጣራ ለካስ ኬቲ የሆነ የምትወደው ልጅ ነበር። ለዛ የምትወደው ልጅ ከላይ ራቁቷን ሆና ፎቶ ትልክለታለች እና ያ ልጅ ደግሞ ያን ፎቶ ለትምህርት ቤቱ ያከፋፍልና በትምህርት ቤቱ በጣም እንደተሰደበች ያው ሴቶች እንዳይን ነገር ሲገኝባቸው ቢሰደቡትን አስቡና ስናስበው ያው በዚህ እድሜያቸው እንዴት ምናምን ልንል እንችላለን። ግን ኢትዮጵያም እንዳይን ነገሮች እንደተፈጠሩ አይተናል ቴሌግራም ግሩፖች ውስጥ ምናምንና ይሄ ነገር የሚፈጥረው ጫና ልጅቷ ላይ ያስቡትና ጄሚ ግን ይሄንን እንዴት ነው የተረዳው? አሁን ነው በቃ ቻንስ እሷን ለማናገር ብሎ እንዳሰበ ይነግረናል። አሁን ሁሉም ሰው ስለማይፈልጋት አማራጭ በቃ ፈላጊ ስለሌላት በዚህ ዝቅተኛ ሰዓቷ ከጠየቅኳት እሺ ትለኛለች ነው ያን ብሎ አስቦ እንደጠየቃትና እንደዛ ስትጠይቀው ደግሞ እኔማ ያን ያህል አልቸገረኝም አንተን ደግሞ የምፈልገው ብላ ይሄ ቤዚካሊ አጥላልታ እንደመለሰችውና
ኮሜንት ላይ የገባች ኢንስታግራም ላይ መስደቡን ሙድ መያዙን የጀመረችው ከዛ በኋላ እንደሆነ እንረዳለንና አንዱ የረበሸው ደግሞ ችግሩ እሱ ምንድነው እንደዛ ኮሜንት ስታረግ ብዙ ሰው ላይክ እያደረገ ነበር ያ ማለት ብዙ ሰው ከሷ ጋር እየተስማማ ነበር ያ ደግሞ ኢንፍሉዌንስ ያደርጋልና ይሄ ነው አሁን ልዩነቱ ምንድነው የፊልሙ ዳይሬክተር ሲናገር ጻፊዎቹ ሲናገር የተናገሩት ነገር ምንድነው ኬቲ ፐርፌክት ቪክቲም እንድትሆን አልፈለግንም ነው የሚሉት ያ ማለት ምን ማለት ነው ጥፋት የሚደርስበት ሰው ሁሉ ንጹህ አይደለም ማለት ይሄ ጥፋት ያለ እሷም ጥፋት አለበት እሷ ቡሊ አርጋለች ግን መገደል እሷን መግደል ደግሞ ልክ አይደለም ያ ነው በቃ አሁን አንዳንዴ ምንድነው የምናስበው እንደ ወንድ ስንሆን ሪጀክሽንን የምንቀበልበት መንገድ ነው አሁን የቲቪ ሾው በተለይ እንዲያተኩር የፈለገው ምክንያቱም እሷ ያው ይሄ ቡሊ ከመደረግ ወይም ጉዳት ከማድረስ አንፃር እሷ ነው ብዙ የደረሰባት ፎቶዋ ተለቆ ተሰድባ ያምና የላከችው ወይ ወደርኩት ብላ የላከችው ሰው እንደዛ እንዳረጋት ነው የምናስበው ግን ቫዮለንስ አልነበረም አማራጯ የዛን ያህል ቢሆን እንኳን እሱን ራሱ ቡሊ ብታረገው እሱ ቫዮለንስ መሆን አልነበረበትም ለምን ከሞት መመለስ የለም አንድን ሰው መግደል ማለት አትመልሱትም ቢጻጽታችሁ መቼም ማታስተካክሉት ነገር ነው ሌሎች ጥፋቶች ልታስተካክሉት ይችላልላችሁ ግድያ ግን ማታስተካክሉት ጻጻት ነውና ያ ነገር ነው አሁን የሴት አማራጭ ቫዮለንስ ለሴት አማራጭ አይደለምና ያን ነገር ምናይበት ነገር ነው ኬቲ ፐርፌክት ቪክቲም ባትሆን ራሱ ንጹህ ሰው ኦር ደግሞ ምንም ሳታጠፋ አይደለም ይሄ የደረሰባት ማለት ባንችል ራሱ ይሄ ሊደርስባት አይገባም ነው እኛ ሀገርም ብዙ ቦታ አይታችኋል ሴቶች እንቢ ስላሉት ብቻ አንዳንድ ወንድ እየሄደ ሴት ሲገል ጥቃት ሲያደርስ ምናምንና ወንዶች ንዴት የሚቆጣጠሩበት መንገድ ስሜታዊ የሚሆኑበት መንገድ ያንን ስሜታቸውን መቆጣጠር አለመቻል የሚያደርሰውን ጥፋት ሊያሳየን ነው ገና ከአዶለሰንት እድሜያችን መከታተል ያለብን ነገር ነው ልጆች ላይ ነውና ጄሚም ሲያወራ ምን ያውሱ ነው አባቱ ብስጭት እንዳለበት ተናዶ አንዳንድ ነገሮችን እንደሚያፈርስና ያለን ግን ደግሞ ሚስኪን ሰው ነው አባቴ እንደዚህ የተለየ እንትን የለውም ያዝንልኛል እንደውም ስፖርት እንዲጫወት ይፈልግ ነበር ከሌሎች ጋር እኔ ደግሞ ስፖርት አልወድም ነበር ስለዚህ ኳስ ቦታ ሄጄ ስወድቅ ምናም በቃ ስሳሳት ሌሎች እንኳን ሲስቁብኝ እሱ ፊቱን አዙሮ ነበር በቃና ፊቱን አላየኝም ያው ማፈሩን እንዳያይብህ ነው ወይ ትሏል ሳይኮሎጂ አይ እንደዛ አይደለም በእኔ አያፍርም አባቴ ግን እሱ ሚስኪን ሰው ነው በቃ ጀጅ አያረግም ሰውና ከዚህ ነው የምንረዳው መጀመሪያ ላይ አብሮክ እንዲሆን የሚፈልግ ጠበቃ ትፈልጋለህ ሲባል አባቱን ነበር የመረጠው አብሮት እንዲሆን ለምን ጀጅ አያረገኝም ብሎ ስላሰበ ምንም ያህል ጥፋት ባጠፋ እሱ ይረዳኛል ብሎ አስቦ አይ ቲንክ በአባቱ ሊከለል ማለት ነውና እንዳልኳችሁ አዶለሰንት 13 ዓመት ልጅ ነው ስለዚህ የጉዳዩን ሲሪየስነት በደንብ የመረዳት አቅማቸው ደካማ ነው at the same time ደግሞ የቲቪ ሾው አይ ቲንክ አንድ ነገር የሚያደርገው ምንድነው ትንሽ ሚለጥፉበት ይመስለኛል ወይ በዚህ እድሜያቸው ልጆች ይሄን ያህል አናላይዝ ያደርጋሉ ወይ ኢሞሽናቸውን ይሄን ያህል ማኒፑሌቲቭ ይሆናሉ ወይ የሚለውን ነገር ትንሽ ያጠራጥራል ግን ደግሞ አይሆንም ማለት አትችሉም ምክንያቱም በሶሻል ሚዲያ የምናየው ነገር የምንሰማው ነገር ወደዛ የሚያመሩ ነገሮች ስላሉ በተለይ ዌስተርን ሶሳይቲ ደግሞ በጣም ይብሳል ከኛ ይልቅ ማለት ነውና ጄሚም በዚህ ሳይኮሎጂስቱ አናላይዝ በመታረገው ሰዓት ምናየው እሱ ነው የሆነ ሰዓት ብስጭት ብሎ በቃ ፓወሩን ሊያሳያት ይፈልጋል ፈራሽኛ አሁን እንግዲህ እኔ 13 ዓመት ልጅ አንቺን ትልቅ ሴት አስፈራሻለሁ ይላታል ከዛ የሆነ ሰዓት ደግሞ ረጋ ብሎ ሊያዋራት ይፈልጋል ግን መሃል ላይ ምንድነው የሚያደርገው ጥፋቱን አድሚት ያደርጋል ሳያስበው አድሚት ሲያደርግ ምንድነው እኔ እኮ ስለቲጄ እኮ ላስፈራራት ነበር ግን ምንም አላረኳትም ምንም እኮ የተናገርኳን ነገር የለም እንደውም ሌላ ወንድ ቢሆን እኮ እንደዛ በፈራችኝ ሰዓት የፈለኩት ማድረግ ይችላል ነበር ግን እኔ ምንም አላረኩም ሌላ ሰው እንደዚህ ያደርግ በቃ ያን ጊዜ ነው የምናየው የጄሚን መጥፎ በቃ ጥፋቱን በምን ራሽናላይዝ እንደሚያደርገው አሁን አንዳንድ ጥሩ ነን የሚሉ ወንዶች እንደዚህ ብለው ምናስባለን ያው አንድ ወንድ ስትሆኑ አንዳንዴ ራስናችሁን የምታሳምኑበት መንገድ በተለይ ከሴክሹዋል ሪሌሽንሺፕ ከሴቶች ጋር ባላችሁ ሪሌሽንሺፕ መጠንቀቅ አለባችሁ ምክንያቱም ጥሩ ነን ብለው የሚያስቡ ወንዶች ምንድነው ሌላው ቢሆን ይመታሽ ነበር እኔ ጥሩ ሰው ሆንክ ነው ያልመታውሽ ኦር ሌላው ቢሆን ጥቃት ያደርስብሽ እኔ ጥሩ ሰው ሆንክ አላረኩም ብሎ ራሱን ጀስቲፋይ ሊያደርግ ይችላል ግን
ጥሩነትህም የምትሆነው ለሪዋርድ አይደለም ለራስህ ነው። ኦር ደግሞ ጥሩነት ለሰው ተብሎ የሚደረግ ነገር ሳይሆን ራሳችን ጥሩ ስለሆንን ማድረግ ያለብን ነገር ነው እና አንዳንድ ወንዶች እንደ ዌፕን ሊያደርጉት ይፈልጋሉ። ጥሩ ስለሆንኩ ነው ይሄን ማላገኘው ስለዚህ መጥፎ መሆን አለብኝ የሚለው ነው። አሁን እንደና አንድሩ ቴት አይነት ሰዎች የወንዶችን ስፔስ የሚመርዙት በዚህ መንገድ ነው። ምክንያቱም ፓወር ካላሳያችሁ ሴት ላይ መቼም አትከበሩ የሚለው ነገር ማለት ነው። ጄሚም እንደዛ ይላል። ያው ሴቶችን ለማግኘት በቃ ትሪክ ማድረግ አለብን። ታዲያ ኢንሴል ምናምን ብላ የሰደበች ኬቲ ልክ ነው ወይ እነዛን ሰዎች ትከታተላለህ ስትለው አረ እኔ እነሱን እንኳን አልከታተልም ግን አንዳንድ የሚሉት ነገር እውነት ነው ለምን ሴቶችን ለማግኘት በቃ እንዲ መሸወድ አለብን ምናምን ብሎ እንደማይመን ታያላችሁ። ይሄ ደግሞ የሶሻል ሚዲያንም ተጽዕኖ ያሳየናል። ሳይኮሎጂስት ብሪያን እንግዲህ አሰስመንት በቃ ጨርሰናል ይሄ መጨረሻ ቪዚቴ ነው ከዚህ በኋላ እንገናኝም ስትለው ጄሚ በጣም ሲበሳጭ ታያላችሁ። በጣም የሷን አክሴፕታንስ ሲፈልግ ታዩታላችሁ። እኔ አስጠልይ ነው ወይ ተወጅኛለሽ ወይ ጥሩ ሰው ነኝ ብለሽ ታስታምኛለሽ ወይ ብሎ ሲቆጣት በቃ እንድትነግረው ሲታገል ታያላችሁ። ግን መጨረሻ ላይ ደግሞ ለአባቴ አድርሽልኝ ደህና እንደሆንኩ ንገሪልኝ ይላታልና በዚህ ኤፒሶድ ምናየው ኢንትረስቲንግ ነገሮች አሉ። አንደኛው እንደውም ሳይኮሎጂስቶቹ ፖይንት አውት ያደረጉት ከዳቦ ነው ከሳንዱች ነው ከምታመጣለት ምግቦች ነው። ምክንያቱም ምታመጣላቸው የሚጠጣው ያመጣችለት ምግብ ትኩስ ቾኮሌትና ከላይ ማርሽሜሎ ምናምን ያለው ይሄ ለልጆች የሚሰጥ ልጆች የሚወዱት አይነት ነገርና ሌላኛው ደግሞ እሷ ግማሽ የበላችሁ ሳንዱች ነበርና ካያችሁ የሚጠጣውን ብርጭቆ በቃ መጥቶ ይጥለዋል። በቃ ቤዚካሊ ልጅነቱን ኢኒሰንሱን ሲጥለው ታያላችሁ። በቃ ሪጀክት ሲያደርገው ማለት ነው ምንም ሳይቀምስ። ከዛ ግን መጨረሻ ላይ ስለ ግድያው እሷን በቃ ቢላ ይዤም ቢሆን የፈለኩትን ማድረግ ይችል ነበር ግን አላረኩም ምናምን እያለ ራሱን ሲያጥናና ስታዩት ግን ሳንዱቹን ሲገምጥ ታያላችሁ። ያንን ትልቅ ሰው የሚበላውን ፒክል አለው ብለዋለችና ፒክል ደግሞ አልወድም ብሎ ነበር። ግን ፒክል በእኛ ሀገር ምንድን ነው የሚባለው? ከሷ መውጋት ጋር የተያያዘውን ነገር አውርቶ በቃ ሌላ ነገር ማድረግ ይችል ነበር እኮ አላረኳትም ብሎ እንደዛ አይነት ሲሪየስ ነገር አውርቶ ከዛ ግን ኖርማል ሳንዱች መግመጥ ይጀምራል እና ምን ያህል በቃ ብልጥ እንደሆነ ጄሚ ምን ያህል ማኒፑሌት ለማድረግ እየፈለገ እንደሆነ አጉል ኖርማል ለመሆን ሲጥር ምን ያህል የሰራውን ጥፋት አስቦበት እንደሰራ አቅዶበት እንደሰራ ምታዩበት ነው እና መጨረሻ ላይ እንደውም ካያችሁ ሳይኮሎጂስቷ እቃዎቿን ስትሰበስብ ሳንዱቹን ቀፋት በቃ ጥላው ትሄዳለች። ምክንያቱም በቃ የልጁን ምንድነው የሚባለው መጥፎነት ነው የሚባለው ወይም ደግሞ ጥፋቱን አስቦበት እንደሰራው ስታይ ማለት ነውና በቃ ስትጸየፈው እንደማለት ነውና ይሄ ኤፒሶድ በጣም የተደነቀ ነው። ልጁ አክቲንግ በጣም አሪፍ ነው። ኬሚስትሪያቸው ቤዚካሊ ባክ ኤንድ ፎርዛቸው ጥሩ ተደርጎ የተጻፈ ኤፒሶድ ነው። ለኔ ግን በጣም ፐርሰናሊ አፌክት ያደረገኝና ፐርሰናሊ ሪሌት ማድረገው ፔን ያየውበት ኤፒሶድ 4 ነው። እንግዲህ ኤፒሶድ 4 ወንጀሉ ከተፈጸመ ከ13 ወር በኋላ ወይም 1 አመት ከ1 ወር በኋላ የአባቱ የልደት ቀን ነው ጀምረውና ለልደቱ ዝግጅት ሲዘጋጁለት ሚስቱ እና ደግሞ ልጁ ምናምን እያወሩ ሳለ ውጪ የአባትየው የሚሰራው ስራ ወይም ይሄ ሽንት ቤት ማጽዳት ምናምን ነው የሚሰራውና ይሄ የሽንት ቤት ቱቦዎችን ምናምን መስራት ማለት ነው። ያ መኪናው ላይ ስድብ እንደጻፉበት ታያላችሁና ያንን ስድብ ከመኪናው ላይ ለማጥፋት ሱቅ ድረስ ካልሄድን ይላል። ኧረ ሌላ ቀን ይደርሳል ሲሉት ብስጭት እያለ እንሂድ መሄድ አለብን ይላልና በዚህም ትንሽ ታያላችሁ አባቱን ብስጭት። ከዛ በኋላ ላይ በደንብ እናየዋለን። ግን በመንገዳቸው ላይ እየሄዱ ምናየው አንድ ኢንተረስቲንግ አለ። ይሄም ነገር ምንድነው እናቱና አባቱ እንዴት እንደተዋወቁ ትምህርት ቤት በጄሚ እድሜ እያሉ የተዋወቁበትን መንገድ ነውና አባትየው የሚያስቅ ልብስ ለብሶ የሚደንስ ሰው ሲጠፋ የትምህርት ቤት ዳንስ ላይ የሚደንስ ሰው ሲጠፋ መድረክ ላይ ወጥቶ እንደደነሰ ምናምን ነው እናትየውና አባቱ የሚያወሩት ማለት ነውና በዚህ ነው የምንረዳው። አንዱ ይሄ ኤፒሶድ ሊነግረን የፈለገው ነገር ወንድ ለመሆን ወይም ይሄ የሚወድህን ሰው ለማግኘት እንደ ወንድ ራስህም መሆን ነው። አሁን ጄሚ ባሉበት ኤጅ የተቸገሩት ነገር እሱ ነው፣ አግሊ ነኝ ብሎ ማመን ማለት ነው። አባቱ ግን ራሱን ስለሆነ ነው እናቱ የወደደችው። እነሱ እንዴት እንደተዋወቁ በቃ ኮንፊደንሱን ስታይ እንደወደደችው፣ አደናነሱን ስታይ ማንንም ሳይፈራ ራሱን ለመግለጽ ድፍረቱን ስታይ እንደወደደችው እናያለን በጄሚ እድሜ ያሉ ማለት ነውና አንዱ ኤፒሶድ ሊነግረው የሚፈልገው እሱ ነው። ቤተሰቦቻችን ታሪክ የተዋወቁበትን መንገድ አንድ ለኛ ኤግዛምፕል የሚሆን እንደሚችል ለምን በዚህ እድሜ በእነና አንድሩ ቴት ምናምን ኢንፍሉዌንስ የተደረገ ሰው ብር ከሌለኝ ይሄ ከሌለኝ ምንም ላላገኝ ይችላልው ምናምን ብሎ እንዲያስብ ስለሚደረግ አንዱ ያው ማመን ያለብን እንደ ወንድ ብር ቢኖራችሁ የተሻለ ነገር ቢኖራችሁ ጥሩ ነው። ግን
ያንን ቼስ ስታረጉ ልጅነታችሁን ማጣት አለ። በዚህ ሰዓት የምታዩቸው ባይዘው ሹገር ዳዲ የሚባሉት ወይም ሹገር ማሚ የሚባሉ ሰዎች በልጅነታቸው ብር ስለሌላቸው ወይም ደግሞ ብር አጥተው በጣም ከመስራታቸውና ብር ለማግኘት ከመልፋታቸው የተነሳ ወጣትነት እድሜያቸው አልፎ ብር ሲያገኙ ያንን እድሜያቸውን ለመበቀል ወደ ልጅነታቸው ለመመለስ ነው እንደ ከልጆች ጋር መዋል ይወዳሉ ከነሱ እድሜ ያነሰ ሰው ጋር ማለት ነው። አለባበሳቸው እንደዛ ነው ምናምን እና እንደዛ አይነት ሰዎችም ልትሆኑ ትችላላችሁ። ስለዚህ ምንም ነገር ባላንስ ይፈልጋል። ብርን አሳዳችሁ ደስታ ማግኘት አትችሉም። ዘ ሳይኮሎጂ ኦፍ መኒ የሚባል መጽሐፍ አለ፣ ብታነቡ በጣም ጠቃሚ ነው ብዬ አስባለሁ። ብር አንዳንዴ ደስታው የሚመጣው ከብሩ መጠን አይደለም፣ እናንተ የምትጠቀሙበት መንገድ ነው፣ እናንተ የምታሳልፉበት ነው መንገድ። ሁለቱን ባላንስ ሳታረጉ መኖር ከባድ ነው። ለምን የዓለም ትልቁ ሀብት ካለ ሀብት ምንድነው? አንድ ሰው በህይወቱ ደስተኛ ሆኖ በቤተሰቡ ደስተኛ ሆኖ ሃይማኖታችሁ ደግሞ በሃይማኖታችሁ ሰላም አግኝታችሁ ስትኖሩ ነው እንጂ ብር ስለበዛ ደስታ አብሮ የሚበዛ አርጎ የሚነግራችሁን ሰው አትመኑ። መንገድ ላይም እንዳሉ ጄሚ ይደውላቸዋል አባቱን መልካም ልደት ሊለውም በዛውም ግን ጥፋቱን እንዳመነና አዎ ጥፋተኛ ነኝ ብዬ ፍርድ ቤት እናገራለሁ ጥፋቴን ይሄ እምነት ክደትኛ ጋር እንደሚባለው ቤዚካሊ ጥፋተኝነቱን አምኖ ለፍርድ ቤት ቃሉን እንደሚሰጥ ይነግራቸዋልና አው ይሁን ተብለው ይስማማሉ። እና በዚህ ሰዓትም ታያላችሁ አባቱን ምን ያህል ቦታ እንደሚሰጠው ለአባቱ ምን ያህል ክብር እንዳለው ታያላችሁ በአወራሩ ማለት ነው። ሱቁ ደርሰው ቀለም የሚቀባው መኪናው ላይ በሚመርጡ ሰዓት አንዱ አሻሻጭ ምን ይለዋል? አረ ልጅህን እኮ እናምነዋለን እሺ የተለቀቀው ቪዲዮ እኮ አያሳምንም እሷ ተወጋችበት ያሉ ቦታ እኮ ሲጀመር አጥንት ነው እንዴት ነው እዛ ቦታ ተወግታ የምትሞተው ምናምን እያለ ልጅህን ምናምን ብዙ ሰዎች አለን አታስብ አሪፍ ጠበቃ ከተመደበለት እኮ ተከራክሮ መውጣት ይችላል ምናምን ይለዋል አባቴው ደግሞ ተው አታዋራኝ ይለዋል። ምክንያቱም አባቴው ቪዲዮውን አይቷል፣ ልጁ ሰው ሲገድል ፕሩፉን አይቷል። እና ይሄ ምን ያሳየናል? በዚህ ሶሻል ሚዲያ ኤጅ ያለውን አንድ ቪክቲሞችን ወይም ሴቶችን አለማመን ነው። ሁለት ደግሞ ማንም ሰው ምንም እውነት ሰርቶ ፋክቱን ሳያቅ የተበዳዩን ሁኔታ ሳያቅ የራሱ ናሬቲቭ ሰርቶ በእኛ በታዋቂ ሰው ጉዳይ አሁን ይህን ሰሞን አይተናል፣ በብዙ ነገር አይተናልና ከውጭ ያለው ሰው እንዲህ ነው እኮ ብሎ ይነግራል። ህመሙ የሚያውቀው ሰው ግን እዛ ውስጥ ያለው ሰው ነው። እና የጄሚም አባት ህመሙን ስለሚያውቅ ጉዳዩን ስለሚያውቅ ትቶት ሹቁሻጩን ይወጣልና በዛ ሰዓት ግን መኪናውን ያበላሹትን ሰዎች ልጆች ያገኘው ብሎ ልጆቹን ይዞ ሲቆጣቸው ሊመታቸው ሲሞክር ታያላችሁ። እና ጄሚ ያወራው የአባቱ ብስጭት የአባቱ ስሜታዊነት በደንብ እናየዋለን። ምን ያህል አንዳንድ አባትየው በጣም ብስጭት ውስጥ ገብቶ እንደሚቆጣ ማለት ነው። እና ቀለሙን ይዞ ራሱ መኪናው ላይ ይደፋዋል ምናምንና አንዴ ብስጭት ሲል በቃ ልውጥ ሲል ታያላችሁ በዛ ሰዓት። እንደዛም ሆኖ ግን መኪና ውስጥ ገብተው ቤታቸው ከገቡ በኋላ ሲነጋገሩ የምንረዳው ነገር ከሚስቱ ጋር ሲያወራ አባትየው የምንረዳው ነገር ምንድነው? እሱ ልጅ እያለ አባቱ የሱ አባት በጣም ይመታው እንደነበር ይቆጣው እንደነበር እንደ ልጁን አሁን ጄሚን እንደሰጠው ነፃነት ይሰጠው እንዳልነበረ ታያላችሁና በእንባ ተሞልቶ ሲያወራ በጣም የሚያሳዝን ሲል ነው። ምክንያቱም እሱም ያለው አንድ ሴንቴንስ በጣም ውስጥ የሚነካው ምን አለ? እኔ አባቴ እኔን አይነት ሰው ከሰራ እኔ ደግሞ ልጄን እንዲያሳድግ እንዴት ነው ገዳይ ልጅ እኔ የምሰራው? እንዴት የኔ ልጅ ገዳይ ይሆናል? ለምን አንድ አባቴ ልጁ የሚደበድብ ሰው እኔ ጤነኛ ሰው ሆኜ እንዴት እኔ ጤነኛ በደንብ ያሳደግኩት ልጄ እንዲገዳ ይሆናል? እና ቤተሰቡ እናትየውም ትላለች በቃ ስታዝን እኛ ምን ማድረግ እንችላለን እኮ ማድረግ እንችለውን ግን አርገን ነበር። ለምን ጄሚ ኳስ ሲጫወት ኳስ እንደማይችል ሲያቅ እንደውም ሌሎች አባቶች ሲስቁበት እኔ ዞርኩ በቃ ልጄ ሲሳቀቅ ማየት ስላልፈለኩ እኔ ዞር አላስጨነኩትም። ኳሱንም ተዋለው ሲል ኮምፒውተር ገዝተንለት ኮምፒውተር ፈልጋለሁ ሲል ኮምፒውተር ገዝተንለት ቪዲዮ ጌም እንዲጫወት ቤቱ እንዲቀመጥ አረግን። እና አሁን እነሱ ምንድነው ያሰቡት? ቤት ውስጥ ስለሆነ በቃ ምንም ነገር መጥቶ ልጃችንን አይጎዳውም በቃ ቤት ውስጥ ነው ያለው ሁሉን ነገር አሟልተንለታል ብለው ነው ያሰቡት። ግን በዚህ ልጆች ለኢንተርኔትና ለሶሻል ሚዲያ አክሰስ ባላቸው ኤጅ ስልካቸው ዓለም ነው። ቤት ውስጥ ሆኑ አልሆኑ አንዳንድ አስተሳሰቦች አሉ። ልጄን ከውጪ ከከለከልኩት የተሻለ ሰው ይሆንልኛል ብሎ ማሰብ። ይሄ ፐርሰናሊ የሚያየውት ነገር ነው። ይሄ ልጃችሁን አይጠቅምም።
ምክንያቱም ዓለምን ከዓለም ለመከልከል ወይ ለመጠበቅ በሞከራችሁ ቁጥር ለዓለም ዝግጁ እንዳይሆን ታረጉታላችሁ። በእናንተ ስር ዲፔንደንት ይሆናል። ከዛም ባለፈ ደግሞ እናንተ ልጃችሁ ላይ ስለሚፈጠረው ነገር ኤክስፒሪየንስ ማድረግ ስላለበት ነገር በደንብ እንዳታስተምሩት ያረጋቸዋል። ምክንያቱም ውጪ ነገሮችን ሄዶ ካላየ በስልክ የሚያየው ነገር የተዛባ ነው። በስልክ የሚመጣው ነገር የተዛባ ነው። ምክንያቱም ሶሻል ሚዲያ የሚያሳየው ላይፍ ስታይል የሚያሳየው ነገር በጣም የተበላሸ ስለሆነ ለሊት ድረስ አምሽቶ ነበረ ኮምፒውተሩ የሚያየውና እናትየው ስታወራ ለሊት ተነስቼ እንኳን ሳይ መብራቱን እንዳበራ ነውና ትምህርት ቤት አለ እኮ ተኛ ስለው ምንም አይለኝም እኮ መብራቱን ያጠፋል ዝም ነበር ሚለው ትላለች። አባትየውም ሲናገር አዎ ድሮ እኮ አብሬው ጌም ይጫወት ነበር፣ ግን ስራዬ ሰው በጣም ሲበዛ በደንብ ደንበኛ ሲበዛ ከሱ ጋር ጊዜ ማሳለፍ አልቻልኩም። ይሄንንም በመጀመሪያ ኤፒሶዶች አይተናል። አባቴ ጠዋት ወጥቶ ነው ማታ የሚገባው፣ ምንም ማያረግ ጥሩ ሰው ነው ምናምን ይላል ጄሚ። አባትየውም አዎ እኔ ስራዬ ጠዋት 12 ሰዓት ወጥቼ ማታ 2 ሰዓት ነው የምገባው፣ በምን ሰዓት ነው ከሱ ጋር ጊዜ ማሳልፈው መጠየቀው ይላልና ፖሊስ ኦፊሰሩ ይሄ ነው እዚህ ጋር ያስተካከለው ነገር። ለምን ፖሊስ ኦፊሰሩ ልጁን ባለው ሰዓት እንደምንም ብሎ አናግሮታል። እና የጄሚ ሶሻል ሚዲያ አጠቃቀም ለምን አባትየው ራሱ ሲናገር ካያችሁ ስለ ጂም መስሪያ እቃዎች ምናምን ላይ ሲፈልግ እኮ ቪዲዮ መጥቷል፣ ሴቶችን እንዲያርጉ ሴቶች እንዲህ መሆን አለባቸው የሚለው ሰውዬ ቪዲዮ መጥቷል ይላል። ያው ቤዚካሊ አንድ ዩቴት ለማለት ፈልገው እንደሆነ እንገምታለን። ይሄ ደግሞ የሶሻል ሚዲያንም እንትን ማየት ትችላላችሁ። ምክንያቱም እናንተ ሌላ አላማ ሆናችሁ ያው የወንድነት ወሩ የወንዶች ስፔስ ምን ያህል እንደተዛባ የምታዩት ስለ ጂም ወይም ራስን ስለማሻሻል አንድ ልጅ እያየ በመሃል የሚመጡለትን እንደና አንድ ዩቴት አይነት ቪዲዮዎች ሴቶች እንዲህ ናቸው እኮ ሚሳጅን የሚባለው ይሄ ሴቶችን አሳንሶ ማየት ሴቶችን መናቅ አይነት ቪዲዮዎች ይመጣሉ። ለምን ሶሻል ሚዲያ በኒውዮርክ ታይምስ በዋሽንግተን ፖስት በብዙ ትላልቅ ጋዜጦች የተሰሩ ጥናቶች የሚያሳዩት በተለይ ቲክቶክ ላይ ስለ ሜንታል ሄልዝ ስለ አእምሮ ጤንነት ምናምን በደንብ ባያችሁ ቁጥር ሱሳይድ የሚያበረታቱ ነገሮች ራስን ማጥፋት የሚያበረታቱ ነገሮች ቪዲዮዎች ይመጣሉ። ወንዶች አሁን ስለ ለውጥ በቃ ወንድ እንዲህ ነው የሚሉ ሳያችሁ ቁጥር አዎ አንተ እኮ እንዲህ ነው፣ ሴቶች እንዲህ ናቸው፣ ሴቶች ውድቀት ናቸው፣ ሴቶች ራዲካላይዝ ያደርጋሉ። ባላንስ ቅድም እንዳልኳችሁ ነው። ባላንስ ካልፈለጋችሁ ይሄ ሶሻል ሚዲያ ራዲካላይዝ ያደርጋችኋል። በጣምም ብር ስትከተሉ እዚህ ጋር ላይፍ ትረሳላችሁ። ላይፍ በጣም ስትሉ ደግሞ ኪሳራ የሚበዛበት አጋጣሚዎች አሉ። ሁሉም ነገር ባላንስ ይፈልጋል እና አባትየውም ከዚህ ራሱ አባትየው መዳን አልቻለም። ምክንያቱም እሱ ስለ ጂም እያየ እንደና አንዱ ቴት አይነት ሰዎች ነው የመጡበት እና ሁለቱም ሲነጋገሩ አንዱ የሚሉት ነገር አዎ እሱንም እንደሰራን ሁሉ ግን እሷንም ሰርተናታል። እሷ ማለት የጄሚ እህት ሊሳ ማለት ነው። ለምን እሷን ካያችኋት ትረዳለች፣ ነገሮችን አንደርስታንድ ታደርጋለች። እንደውም ኤፒሶድ 4 ላይ የምትላቸው ምንድነው አይ ሌላ ቦታ እንሂድ በቃ ከዚህ አካባቢ እንራቅ ብለው በሚወያዩ ሰዓት እኛ ከዚህ ቦታ መሄድ የለብንም፣ ሌላ ቦታ ምን ተመልሶ እንዲህ መሆኑ አይቀርም፣ ስለዚህ እዚሁ ነው መቆየት ያለብን፣ ሰዎች ተረዱ አልተረዱ አያገባንም ምናምን ትላለች እና ጥሩ ኮንፊደንስ ያላት ጥሩ አዌርነስ ያላት ልጅ እንዳላቸው ታያላችሁና ቤዚካሊ እሱንም በሰራነው ልክ እሷም ሰርተናል። መጨረሻ ላይ በጣም ልብ የሚሰብረው ነገር እዚህ ጋር ነው ያለው። ምክንያቱም አባትየው የልጁን የጄሚን አሸንጉሊት ልጅ ሆኖ የሚወደውን አሸንጉሊት ይዞ በቃ ሲያነባታ ያላችሁ። ምክንያቱም አስቡት ስንት አመት ሙሉ የለፋችሁበት ስንት ነገር የሰራችሁለት ልጃችሁ እንዲህ አይነት ነገር ላይ ሲደርስ እሱ በጣም በችግር አድጎ በሚመታው አባት አድጎ የተሻለ ልጅ ሰራው ብሎ ባሰበ ሰዓት እንዲህ አይነት ነገር ውስጥ እንደገባ ሲያቅ እንባው ሲወርድ ማለት ነው። በቃ አዝኖ ከዛ ልጁን በቃ ለሱ ልጅነቱን ያጣውን ልጁን አቅፎ አሸንጉሊቷን ብርድ ልብስ አልብሶ ስሞ በቃ የተሻለ ላረግልህ ይገባ ነበር፣ የተሻለ መስራት ይገባኝ ነበር ብሎ ይሄዳልና ኤፒሶድ 4 የሚያልቀው እዚህ ላይ ነው። እና ጋይስ አዶለሰንስ ይህን ይመስል ነበር። ለወንዶች በጣም በተለይ ታዳጊ ልጆች ገና እድሜያችሁ ትንሽ ነው፣ ሶሻል ሚዲያ በዚህ እድሜያችሁ ጠፈር መድረስ ያለባችሁ አይነት ስሜት እንድትደርሱ ሊያረጋችሁ ይችላል። ግን ሁሉም ሰው በራሱ እድሜ ነው ነገሮችን ፊገር አውት የሚያደርገው። በጣም ለማወቅ በፈጠናችሁ ቁጥር ልጅነታችሁንም እየረሳችሁ ትመጣላችሁ። ስለዚህ ሁሉም ነገር በእድሜያችሁ እንደሚሆን ማመን ግድ ነው። የምትፈልጉትን ለማድረግ ደፋሩ ነው። በዚህ ዘመን ኢንተርኔት ብዙ ኦፖርቹኒቲዎች አሉ። ስለዚህ የምትፈልጉትን ነገር ለማግኘት ደፋሩ ነው። የምታደርጉት ነገር ግን ለብር ብቻ መሆን የለበትም። ምክንያቱም ብርን በተከተላችሁት ቁጥር ቀጥ ብሎ ከጋራ ላይ እንደመጣል ነው። ምንም
ኢንድ ፖይንት ከሌላችሁ ፖይንትለስ ነው። ስለዚህ ብር ማግኘው ምንድነው ቤተሰብ መስርቼ መወደውን ሰው አብሬ ለመሆን ሰላም የሚሰጠኝ ኑሮ ለመኖር ነው የምትሉ ከሆነ የምትመርጡት ሰው ራሱ ወሳኝ መሆን አለበት። ስለዚህ አሁን እንደና አንዱ ቴት አይነት ሰዎች እንደሚሉት አንድ ሴት መልክ ስላላት ብቻ ጥሩ ነች ማለት አይደለም፣ ብር ስላላችሁ ብቻ ጥሩ ሴት ታገኛላችሁ ማለት አይደለም። እንደ ካካ አይነት ሰው እንኳን ጥሩ ነው ተብሎ እንኳን ሚስቱ የፈታችሁ ሰው አለ። ስለዚህ እንትን ባላንስ ማድረግ አለባችሁ። ይሄ ፕሪዲክት ማድረግ አትችሉም። ላይፋችሁ ላይ ምን እንደሚፈጠር ፕሪዲክት ማድረግ አትችሉም። የጄሚን እናትና አባቱ ልጅ አሳድገው ልጃቸው ነው እንዲሆነባቸው። ስለዚህ ላይፍን ፕሪዲክት ለማድረግ አትሞክሩ። ኤክስፒሪየንስ ነው ላይፍ የምታደርጉት። ዙሪያችሁ ያለውን ነገር ነው የምናዩት። ከዚህ በፊት የሰራሁት ዱም ቪዲዮ ገብታችሁ እዛ ላይ ስለዚህ ጉዳይ ያወራል። በተለይ ስለማደግ በፖል አትሬዲስ የምናየው እሱ ነው። አንዱ የሚመክረው ለፖል ምንድነው ላይፍ አባውት ኤክስፒሪየንስ ነው። ዙሪያን አይቶ ኤክስፒሪየንስ ለማድረግ ነው እንጂ ኢንድ ፖይንት ላይ ስለመድረስ ብቻ አይደለም። እና ያ ላይ አተኩሩ። ሶሻል ሚዲያ ላይ የምታዩትን ነገር ተጠንቀቁ። በጣም ኮንሱም ባረጋችሁ ቁጥር ያው ስለ ወንዶች ስለምናወራው ነው እንጂ ሴቶችም እንዲሆናሉ በጣም ፌሚኒስት የሚባል ኦር ኤክስትሪም ነገሮችን ባዩ ቁጥር በጣም ወንድ ጠል የሚሆኑ ሴቶች አሉ። ወንዶችም እንደዚህ በጣም በቃ ሴቶች እንዲህ ናቸው፣ ፌሚኒስቶች እንዲህ ናቸው ባላችሁ ቁጥር በቃ አጉል ሴቶችን ማየት ትጀምራላችሁ። ግን እኛ ሀገር ያለው እውነታ ደግሞ ሴቶች ላይ የሚደርሰው ነገር ከባድ እንደሆነ ታውቃላችሁ። ስለዚህ ሁለቱም ባላንስ ይፈልጋሉ። ሴቶቹም የራሳቸው ስራ ነው፣ ግን ለኛ እንደ ወንድ ባላንስን ማወቅ ግድ ነው። በዚህ በተለይ ሶሻል ሚዲያ ኤጅ ሴንተራችሁን ካላወቃችሁ ከባድ ነው። እኔ ምንድነው ኮንሱም ማድረገው ማየው ነገር ምንድነው ሚለውን ነገር ሚዲያ ሊትሬሲያችሁን እያሻሻላችሁ ካልመጣችሁ አንድሩ ቴት ኮርስ እየሸጠ ብር ይሸቅላል። እሱ አንደኛ መሸቀያው መንገድ ከሚያሰለጥናቸው ሰዎች ነው፣ የራሱ አክቹአል ቢዝነሱ አይደለም። ስለዚህ እንደዚህ አይነት ሊነግዱባችሁ የሚፈልጉ በሰው ብሶት የሚነግዱ ሰዎችን መለየት መቻል አለባችሁ። ምክንያቱም በአንዱ ቢዝነስ በወንዶች መነገድ ነው። ኢንስታግራም ላይ ሴቶቹ ሰውነታቸውን እያሳዩ ፎቶ ፖስት የሚያደርጉት እንደሚወዷቸው አይነት አድርገው ፎቶ የሚለቁ ሰዎች ንግድ ነው እሱ እንጂ ማናቸውም ተጠግቶ ቦታ የሚሰጥ ሰው የለም ለነዛና እናንተን ሐሳብ በዚህ ጉዳይ የምታስቡትን ስለ ማስኩሊኒቲም ሆነ ስለ አዶለሰንት እድሜ ላይ ስላሉ ነገሮች የእናንተን ሐሳብ ኮሜንት ላይ ያሳውቁኝ። ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ ጋይስ። ሰላም ነው።